ስለ መንፈሳዊ ድባብ ወይንም ኦራ እናወራለን። ኦራ ማለት እርሱ ሳይናገሩ ማንነቱ የሚናገረው ቋንቋ ነው። ሰዎች ከእርሱ ጋር ሲቀመጡ የሚሰማቸው ክብደት ነው። ይህ ክብደት ካሉት ዓለም ትሰማዎታለች። ይህ ክብደት ከሌለው ግን የፈለገውን ያህል ቢጮሁ ሰሚ ያጣሉ። ግርማ ሞገሶን ከፍ አድርጎ በሄዱበት ሁሉ ተሰሚነትን እንዲያጎናጽፎት ከፈለጉ እነዚህ 9 ነጥቦች በጥንቃቄ ተከታተሉን። ሰላም ለእናንተ ይሁን። ዛሬ የምንነጋገረው ስለ አንድ ረቂቅ ግን እጅግ ኃይለኛ ስለሆነ ነገር ነው። ብዙዎቻችን ሰዎችን ስናይ ይህ ሰው ግርማ ሞገስ አለው ወይም ይቺ ሴት ልዩ ስበት አላት እንላለን። ምንድነው እሱ? ውበት፣ ሀብት ወይንስ ዝና? ይህ ሁሉ አይደለም። ይህ ኦራ ይባላል። በዙሪያው የሚሰማዎት የእርሶ መንፈሳዊ ድባብ ወይንም ግርማ ሞገሶ ነው። አንዳንድ ሰዎች ወደ ክፍል ሲገቡ ሁሉም ዝም ይላል፣ ሁሉም ያያቸዋል። አንዳንድ ሰዎች ደግሞ የፈለገውን ያህል ቢጮሁ ማንም አይሰማቸውም። ዛሬ ያንተን ድብቅ ግርማ ሞገስ የምታወጣባቸውን ሰዎች ሳታውቃቸው እንኳን እንዲያከብሩና እንዲፈሩ የሚያደርጉ 9 ምስጢሮችን በዝርዝር እናያለን። ይህ ቪዲዮ ሕይወትህን ሊቀይር ይችላል። እስከ መጨረሻው አብረኝ ቆይ። አንደኛ፣ እቅድህን አታውራ፣ ውጤትህን አሳይ። ሰዎች በብዛት የሚሳሳቱት እዚህ ጋር ነው። ገና ያላደረጉትን ነገር በሙሉ ይናገራሉ። ይህን ላደርግ ነው፣ ያንን ልገዛ ነው፣ እዚህ ደረጃ ልደርስ ነው እያሉ አየር ላይ ይጮኻሉ። ስማኝ ወዳጄ፣ አንደበትህን ባልገታው ቁጥር ክብደት እየቀነሰ ይሄዳል። ስኬት በጩኸት ሳይሆን በዝምታ ነው የሚገነባው። አንበሳ ሲያድን አይጮህም። አደኑ ካለቀ በኋላ ግን ውጤቱ ይታያል። እቅድህን ለራስ እንደ ውድ ምስጢር ያዘው። ሰዎች የሚገረሙት እንዴት አደረገው ብለው ሲጠይቁ እንጂ ምን ሊያደርግ ነው ብለው ሲጠብቁ መሆን የለበትም። ያስታውሱ፣ ድርጊት ከቃላት በላይ ይጮሃል። ውጤት ከንግግር በላይ ይናገራል። ሁለተኛ፣ በዝግ ከንፈር ፈገግ በል። ፈገግታ የፍቅር መገለጫ ነው። ነገር ግን ሁል ጊዜ ጥርሳችንን አግጥጠን የምንስቅ ከሆነ ያለንን የቁም ነገር ሚዛን ሊቀንስ ይችላል። በዝግ ከንፈር የምታሳየው ፈገግታ በውስጡ ምስጢር አለው። ራሴን እቆጣጠራለሁ፣ በሁኔታው ረክቻለሁ፣ ግን ደግሞ ሁሉንም ነገር አልነግርህም የሚል መልእክት ያስተላልፋል። ይህንን አይነት ፈገግታ የአእምሮ ሰላምና በራስ መተማመንን ያሳያል። ትልቅ ግርማ ሞገስ ያላቸው ሰዎች ስሜታቸውን በቁጥጥር ስር ያውላሉ። ሶስተኛ፣ አዎ ከማለት ይልቅ ራስን ነቅንቅ። ሰዎች የሆነ ነገር ሲሉ ወዲያውኑ አዎ ልክ ነህ እያልክ በቃል አትቸኩል። የሚያዳምጥ ሰው ንጉሥ ነው። አንድ ሰው ሲያወራ አይኑን እያየ በዝምታ ራስን በመነቅነቅ ብቻ ስምምነትን ግለጽ። ይህ ምን ያሳያል? አንደኛ፣ በጥንቃቄ እያዳመጥክ መሆኑን፣ ሁለተኛ፣ ንግግርህ ውድ መሆኑን። ራስን ስትቆጣጠር ሰዎች ያከብሩሃል። ዝም ብለህ ራስን ስትነቀንቅ ማዶ ያለው ሰው ይህ ሰው ምን እያሰበ ይሆን ብሎ እንዲጨነቅና በአክብሮት እንዲመለከት ያደርገዋል። አራተኛ፣ ስለ ራስህ ብዙ አታውራ፣ ሚስጥራዊ ሁን። አሁን ባለንበት ዓለም ሁሉም ሰው የራሱን ፎቶ ይለጥፋል። ስለ በላው ይናገራል፣ ስለ ታመመውም ያወራል። ሁሉም ነገርን ለሰው ካሳየ ዋጋ ይጠፋል። ሰዎች ስለ አንተ ሁሉን ነገር ማወቅ የለባቸውም። ምን እንደምትሰራ፣ ምን ያህል እንደምታገኝ፣ ሕይወትህ እንዴት እንደሆነ በጥቂቱ ብቻ ንገራቸው። ኦራ የሚገነባው በሚስጥራዊነት ነው። ሰዎች አንተን ለማወቅ ጉጉት ሊኖራቸው ይገባል። አንተ አዳማጭ ሁን። ሌሎች ስለ ራሳቸው እንዲያወሩ ፍቀድላቸው። ብዙ ባዳመጥክ ቁጥር ስለ ሰዎች ሚስጥር ታውቃለህ።
አንተ ግን እንደተሸፈነ ውድ መጽሐፍ ትሆናለህ። 5ኛ ሁል ጊዜ አለው አትበል፣ ዋጋህን ጨምር። በጠሩ ቁጥር የምትገኝ፣ ስልክ ወዲያው የምታነሳ፣ በሄዱበት ሁሉ የምትገኝ ከሆንክ አንተ ርካሽ ትሆናለህ። ወርቅ ውድ የሆነው በየመንገዱ ስለማይገኝ ነው። ጊዜ ውድ እንደሆነ ለራስህ ንገረው። ለሰዎች ያለ ተደራሽነት የተወሰነ ይሁን። ለራስህ ግብ፣ ለራስህ ረፍትና ለራስህ እድገት ጊዜ ስጥ። አይ ማለት ልመድ። ስትናፈቅ ግርማ ሞገስ ይጨምራል። ሁል ጊዜ የምትገኝ ከሆነ ግን እንደ ተራ ነገር ትታያለህ። 6ኛ ጠንካራ የእጅ አጨባበጥ ይኖርህ። አንድን ሰው ለመጀመሪያ ጊዜ ስትገናኝ የምትሰጠው ግንዛቤ ፈርስት ኢምፕሬሽን በጣም ወሳኝ ነው። እጅን ለስለስ አድርገህ ወይንም እንደዛለ ሰው አትስጥ። በጥንካሬ አይን ለአይን እያየ ጨብጥ። ይህ ማለት የሰውን እጅ ሰባብር ማለት አይደለም። ነገር ግን እኔ እዚህ ያለው በራሴ እተማመናለሁ፣ አከብርሃለሁ፣ ግን ደግሞ ራሴንም አከብራለሁ የሚል መልእክት በእጅ ንክኪ ታስተላልፋለህ። ጠንካራ እጅ መጨበጥ የጀግንነትና የቅንነት መገለጫ ነው። 7ኛ በረጋ መንፈስ አስበህ ተናገር። ግርማ ሞገስ ያለው ሰው አይቸኩልም። ቃላትን አታባክን። ስትናገር በዝግታ ድምፅህን ሳታጮ ግን ደግሞ ሳይቀጥን መሆን አለበት። አንድ ነገር ከመናገር በፊት ለሰከንድ አስብ። ፈጥኖ የሚናገሩ ሰዎች ብዙ ስህተት ይሰራሉ። ረጋ ብለህ ስትናገር ሰዎች አንተን ለመስማት ጆሮአቸውን ያቀናሉ። ንግግር ሚዛን ይኖረዋል። ቁጥብነት የጥበብ ምልክት ነው። 8ኛ ንጹህና በራስ መተማመን የሚታይበት አለባበስ ይኖርህ። ልብስ ውድ መሆን የለበትም፣ ግን ንጹህና ለአንተ የሚስብ መሆን አለበት። አለባበስ ለዓለም የምታሳየው የመጀመሪያ ማንነት ነው። ሰዎች ልክ ሲያዩ ስለ ማንነት ግምት ይወስዳሉ። የተስተካከለ ፀጉር፣ ንጹህ ጫማና በራሴ የምትተማመንበት ልብስ ለራሴ ያለን ክብር ያሳያል። ለራሴ ክብር ስትሰጥ ዓለም ክብር ትሰጥሃለች። ልብስ የሰው የወርቅ አጥር ነው እንደሚባለው ማለት ነው። 9ኛ ከዝምታ ጋር ተለማመድ። ዝምታን አትፍራ። ብዙ ሰዎች ሁለት ሰው መሃል ዝምታ ሲፈጠር ይጨነቃሉ። ያን ዝምታ ለመስበር የማይረባ ወሬ ያወራሉ ወይም ይስቃሉ። አንተ ግን ዝምታን ጓደኛ አድርገው። ዝምታ ውስጥ ኃይል አለ። አንድ ሰው ካወራ በኋላ ዝም ብላ አይኑን እያየ ብትቆይ ያ ሰው በራሱ ይደነግጣል፣ የበለጠ መናገር ይጀምራል። ዝምታን መቻል የትልቅ በራስ መተማመን ምልክት ነው። ዝምታ ውስጥ ሰላም ካለ ሰዎች ያንተን ጥንካሬ ይረዳሉ። ወዳጄ፣ እነዚህን 9 ነጥቦች በተግባር ስታውላቸው ሰዎች ላንተ ያላቸው አመለካከት ሲቀየር ታያለህ። ግርማ ሞገስ ወይንም ኦራ ማለት ማስመሰል አይደለም፣ ከውስጥ የሚመነጭ የራስህን ክብር የመጠበቅ ጥበብ እንጂ። ራስህን አክብር፣ ጊዜህን አክብር፣ ቃላትህን ቆጥብ። ያኔ ዓለም በአክብሮት ትሰግድልሃለች። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ለምትወደው ሰው አጋራው። ለቻናላችን አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁን። በሚቀጥለው ቪዲዮ እስከምንገናኝ ግርማ ሞገስህ ይብራ።